እግሯን ቆራርጦ ቤት ውስጥ ደብቆ ቀብሮ ወጣ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ቻናል ተከታታዮች እንኳን ደህና መጣችሁ። ላይክ ያደርጋችሁ ቪዲዮን ጀምሩት። አዲስ የሆናችሁ ደግሞ ሰብስክራይብ ያደርጋችሁ ቤተሰብ ይሁኑ እላለሁ። ወደ ቪዲዮ ምን ተፈጠረ ለምትሉ እዚህ ጋር የምታዩት እህታችን በዱባይ ሀገር አረብ ሀገር ላይ በአረብ ሀገር ቤት ውስጥ እየሰራች እያለ ከነ ወንድሟ ከነ እህቷ ዱባይ ሀገር ላይ ነው ያሉት። እናቷ አገር ቤት አላት፣ አባት የላትም። እናቷ ከአንድ ወንድሟ ጋር ነው የምትኖረው። ያ ወንድሟ ብዙ ጊዜ እናቷ እንደሚያስቸግራት ይታወቃል። ብዙ ጊዜ እናቷን ያስቸግራት ነበር። ማታ ማታ እዛ ቤት አታድርምና ስለምትፈራ የእንትኗ ቤት ሄዳ ነው ሌላ ቤት ነው ሄዳ ነው የምታድረው። አንድ ቀን ልጄ ተርቧል ምግብ አደርስለታለሁ ብላ ለልጇ ምግብ ልታስቀምጥ ቤት ገባች። እናት ቤት ስትገባ ልጅ እናቱን ይዞ አርዶ እጅና እግሯን ቆራርጦ ቤት ውስጥ ደብቆ ቀብሮ ወጣ። የወለደችውን እናት ማለት ነው። ቤት ዘግቶባት ወጣ። ሬሳው ለ4 ቀን ቤት ውስጥ በከተና በ5ኛ ቀን ግማቱን አላስችል ሲል የአካባቢው ማህበረሰብ ለፖሊስ ጥቆማ ሲያደርግ ቤቱን ከፍቶ ሲያዩት እጅግሯ የእናቷ እጅግር ተቆራርጦ ቤት ውስጥ ነው ያለው። ልጁ አሁን ላይ በህግ ስር ነው ተይዟል። አሁን እዚህ ጋር እኛ የምንፈልገው አንደኛ የኢትዮጵያ ህገ መንግስት ለዚህ ልጅ አሳማሚ ቅጣት ወይ የሞት ፍርድ እንዲፈረድበት ድምጽ እንድትሆኑ ነው። የሞት ፍርድ ሊፈረድበት ይገባል በዚህ ልጅ ላይ። ምክንያቱም ጤነኛ አይደለም እንዳይባል አርዶ መደበቁን እንዴት ሊያቅ ይችላል? ጤነኛ ካልሆነ ማለት ነው። ገሎ በእጅ እስከ መቆራረጥ ድረስ የወለደችውን እናት። ሁለተኛ እቺ እህታችን ቪዛ ከተሰራላት አረቢቷ ወይ ደግሞ እሷ ጋር የምትሰራው ሴትዮ 2 ወር ነው ልጅቷን ወጣ እንትን እንዳትል ከለከለቻት። አለቃትም እኔ እስክመጣ ድረስ ልጅቷን መልቀቅ አልችልም አለች። ልጅቷ ደግሞ እንደዚህ እያበደች ነው ያለችው። ወንድሟ ራሷን ስቶ ራሱን አያውቅም። በአሁኑ ሰዓት ላይ ሕክምና ላይ ነው ያለው። ስለዚህ የልጅቷን ከአረብ ሀገር ልጅቷን ለመውሰድ የሴትዮቷ ብር ሊከፈል ይገባል። ወንድሟንም ለመርዳት ብር ያስፈልጋል። በአላህና በመጨረሻው የምታምኑ እናት ያላችሁ ሁሉ ለዚች እህታችን እንድረስላት ነው። ከአረብ ቤት አንደኛ እናስወጣት። ወደ ሀገር ቤት መግባት ካለባት አስገብተን እንድትታገስ ሰብር እንድታደርግ ሁላችሁም የየትኛውም እምነት ተከታይ የሆናችሁ ሁሉ ድምጽ ናት። አላህ በሰጣችሁ ደግሞ ከጎኗ እንድትቆሙ እንጠይቃለን። ለዚህ እርዳታ አካውንት የተዘጋጀ ስለሌለ አንድ አካውንት ነው የመረጥነው። እሱም የአካውንት ቁጥሩ 1596 እንግዲህ ውድ ቤተሰቦች ቪዲዮ እንደተመለከታችሁት ነው። ላይክ ሰብስክራይብ ያደርጋችሁ አዳምጡት፣ ለብዙዎች ተደራሽ እንዲሆን ማለት ነው። በዚህ አጋጣሚ ልጅቷን መርዳት የምትችሉ ልጅቷን እርዷት። በመቀጠል ደግሞ ባካችሁ ቤተሰቦቻችሁ ላይ ክፉ ነገር አታድርጉ። እናት ደግሞ እናት ነች። እናት ላይ እንደዚህ አይደረግም ማለት ነው። በጣም አጸያፊ ተግባር ነው። ለመጀመሪያ ጊዜ ነው እንደዚህ አይነት ነገር ስሰማ ማለት ነው። እና ወንዶቻችን ደግሞ ባካችሁን ራሳችሁን ለመቆጣጠር ሞክሩ እላለሁ። በያላችሁበት ፈጣሪ ይጠብቃችሁ። ለሁላችንም ጥሩ ልቦና ይስጠናል። ልቦናችንን ሙእሚን ያደርግልን። ወላሂ በጣም ከባድ ነው። እና ምን ልላችሁ ፈልጌ ነው፣ በያላችሁበት ፈጣሪ ይጠብቃችሁ። ክፉ ከማሰብ ክፉ ከማድረግ እሱ ይሰውራችሁ። በተለይ በእናት ላይ እንደዚህ አይደረግም እና ክፉ ነገር ወደ አእምሯችሁ ሲመጣ ወደ ፈጣሪያችሁ ተጠጉ፣ ፈጣሪያችሁን ለምኑ፣ ጸሎት አድርጉ በየሃይማኖታችሁ እላለሁኝ። ብቻ በጣም ከባድ ነው። አሁን ላይ የምንሰማው የምናየው ነገር በጣም የሚዘገንን ነገር ነው። እንጃ ብቻ ሁላችንንም አላህ ልቦናችንን ያስተካክልልን እላለሁኝ። ያው እንግዲህ ልጅቷንም እንግዲህ አላህ ይርዳት። በቻላችሁት መጠን በሀሳብም በሁሉም ነገር እርዷትኝ። ልጁም ወደ ፍርድ ይቅረብ እላለሁ። ምክንያቱም
አንደኛ በቃ ድርጊቱ ራሱ በጣም አጸያፊ ነው። ሁለተኛ ነገር ደግሞ እናት ላይ እንደዚህ አይደረግም። በጣም ነውር ነው፣ ነውር። ሁላችንም የየራሳችን ህመም ቁስል ይኖረናል፣ ግን ህመማችን መቻል አለብን እንጂ እንደዚህ ማድረግ ተገቢ ነው ብዬ አላስብም። ብቻ ሁላችንም አላህ ይጠብቀን። ስትከታተሉ ለነበራችሁ ቤተሰቦች በጣም አመሰግናለሁ። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ባዲስ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ። መልካም ቀን፣ መልካም ስራ በያላችሁበት ፈጣሪ ይጠብቃችሁ። ቢቁት የማይል ማነው የእናት ልጅ